የተደረገ ነው እቺ ልጅ ያዛት እናንተ ጓደኛ ነች እንደዛ ከሆነ አልኳት እኔም ብዙ ማውጣው ሚስጥር አለ ብዬ ለነጃት ደውዬ ነገርኳት ስሞታ ለነጃት ኦኬ ከዛ ነገሩ አላልቅም ሲል እኔ ሚዲያ ላይ ወጥቼ ተናገርኩኝ ከዛ ህርቅ ተባለ ታረቀ ነጃት ይሄ ወሬ ለሱሱ አልነገረቻትም ሱሱ እንደ አዲስ ነው የሰማችው ይሄ ወሬ እንጂ ከተጣሏት በኋላ እኔና ሱሱ ከትላንት ወዲያ መጣች ቤት ያንኳክታ እኔና ሱሱ ጓደኛዬም አይደለችም አግኝቻትም አላቅም የህርቁ ጊዜ መጣች ከዛ በኋላ ያለፈ ታሪክ የለም አታቀኝም አላቃትም ጓደኝነቷ ለኔ ፍሬ አንቺ እኮ ነኝ ያልተረዳሽኝ ነገር ገብቶኛል እኮ ግን ለምሳሌ ሁለት ጓደኛሞች ቢጣሉም ባይጣሉም አብረው ያወሩትን ነገር አንደኛው ሄዶ የሆነ ቦታ አውርቶ ለዛ ሰው ምስክርነት ቢቀርብና በአንደበቱ ብቻ ቢመሰክር እውነት ያውራ ይጨምር ይቀንስ ፈጣሪ ብቻ ነው የሚያውቀው አይደል ታውቃለች እሷ ልቧ በደንብ ነው የሚያውቀው አሁን አንቺ የሆነ ነገር ብለሽ ራሄል አላልኩም ብትል እኛ የምናውቀው ማን ይበል ማን ትክክል ያውራ አንዴ ጨርሱ እሱ ቆይ እሱን ጨርስ ማን እውነተኛ ነገር ያውራ እኛ ማወቅ የምንችለው ቮይስ ሪከርድ ካለ ብቻ ነው ቮይስ ሪከርድ ካለ ራሄል አላልኩም ብላ ብትክድ ይኸው ያልሽበት ማስረጃ ብለን እናቀርብ በነገራችን ላይ አንድ ነገር ልንገርሽ ራሄል በዚህ ቦታ ላይ አላልኩም አይደለም እዚህ ሚዲያ ላይ ቅርና ቤተክርስቲያን መጽሐፍ ቅዱስ አስቀምጣት ትምላለች ልጅቷ ካላስና በአ ሆነ ቻው አሁን ይኸውልሽ የጸብና የጥል ነው ለዚህ ነው አልቀመጥም ያልሽ እንደዛ ስላለች ማን ይቀበላል እንደዛ ስላለች ብቻ እንቀበላለን ማስረጃ ማለት ወይስ ሪከርድ ነው ገነት ታውራ ወይስ ሪከርድ እስከሌለ ድረስ ምስክርነታቸው ብቁ አይሆንም ገነት ትበያለሽ ሀቢባ አሁን የለም ስትበይ ስላለች እኛ ስላለች አናምንም አሁን ገነት ታውራ ኧረ እኔ ጸብ ነው የሰለቸኝ ሀቢባ አንድ ነገር ላውራ ተናገሪ ሱሱ አንድ ነገር ላውራ ለኔ እኮ ጠላቴ እኮ አሁን እኮ ራሄል ብቻ ሳትሆን ፍሬም ጠላቴ ናት ለኔ ይሄን ታውቂያለሽ ጠላቴ ናት ፍሬም ምክንያቱም ይሄ ነገር ሴራ ሲሰራብኝ አብረው ነበሩ ገባሽ አብረው ነበሩ ባጠቃላይ ጓደኛ ሆኖ አብሮ ያወራውን ነገር አብሮ ያማውን ነገር መጥቶ የሚያወራ ሰው ባጠቃላይ ለምስክርነትም ለምንም ብቁ ሊሆን አይችልም ይቅርታ ኦሬዲ ዋቴቨር ኢዝ ኢት ነው አሜትም ሆነ ወሬም ሆነ አብረው ነው ያወሩት they was best friend ለመተኛት ብቻ ነበር የሚለያዩት ጓደኛሞች ነበሩ አብለው በልተው ጠጥተዋል አሜትም ብቻ አለው እኮ ሀቢባ ኦኬ እሺ እኔ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራሄልን ብከሳት በሰው ምስክር ነው መቀመቅ ከታታለሁ ይሄን ታውቂያለሽ ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው ምን ማስረጃ ቦይስ ነው እንደሚፈልገው ሀቢባ እቺ ልጅ እኮ ለኔ ጠላት ናት እኮ አሁን አብራ እኮ ስትመሰረት ነበረ እኔ የምፈልገው ጥያቄ ምንድን ነው ገነት ማዳረለት የተመተተባት ገነት አይደለች የተመተተባት ገነት ማገር ማን እንደነገራት ማን ነው ተመትቶብሻል ያላት ኦኬ አቡ አንዴ ላውራ ሱሱ አንዴ ላውራ ግን ስጫት ለገነት ታውራ ፍሬ ደግሞ አንዴ ላውራ ፍሬ ደግሞ ጋር አብራ ነበረች ፌክ አካውንት ቁጭ ብላ ስትጽፍልኝ አብራ ነበረች ይሄን ነገር ፈጥራ አይደለም የምታወራው እንግዲህ እኔ ጋር ማንንም አያውቅም ከነጃት ውጪ ፍሬ መታ ከነገረች ፈጥራ ያወራት ቢሆን ማስረጃችን ምንድነው ሱሱዬ እኔ ያለ ማስረጃ ማንንም ሰው ማለት ነው በሰለጠነ ነገር እየነገረችኝ ነው የተጻፈልኝ ነገር እየነገረችኝ ነው የተጻፈልኝ ነገር እየነገረችኝ በየመንገዱ እየተደወለ ባልሽን እንደዚህ አይነት ቦታ አየ ነው የተባልኩትን እየነገረችኝ ነው ሌላ ሰው የለም ከዚህ በላይ ምን ትፈልጋለሽ አይባ ማስረጃ እስቲ ንገሪ እኔ ተደውሎ መንገድ ላይ ባልሽ እንደዚህ አይነት ቦታ አየን እያሉ ጅስር ለጅስር እየሄዱ በየመንገዱ በሰው መንገድ እየተደወለ እሺ እኔ ባንን ነገር የሚያውቀው ማን ነው ሌላ የሚያውቅ አካል የለም ከአንቺ ከነጃት ከባለቤትሽ አንድ ነገር እኮ ከአንድ ሰው በላይ ካወቀ እኮ ከባድ ነው ሶ አንቺ ለምን ፍሬ እንደዛ ስለነገረችሽ ብቻ ከሌላ ሰው ልትሰማትሽ ልማሪች ነው ሀቢባ ስለነገረችሽ ብቻ ይሄን ነገር ከሆነ ጊዜ በኋላ ጋር ሱሱ አዳምጪኝ ራሄል ነጃት ጋር እየሄደች ፀጉር ቤት በምትሰራ ጊዜ ነጃት ነግራትስ ቢሆን ኦልሬዲ አንቺ ሁሉን ሚስጥርሽን ለነጃት ነው የምትነግሪው ነጃት ለራሄል ነግራትስ ቢሆን ከነጃት ሰምታስ ቢሆን ራሄል ለፍሬ ነገረቻት ኦኬ ይሄን ነገር ደግሞ እንደዛ ካልሽኝ ደግሞ እሺ ኦኬ አሁን እዚሁ መጠየቅ ትችያለሽ ለሪታ መጠየቅ ትችያለሽ ነግራሽ ነበር ወይ ነጃት ይሄን ነገር ብለሽ እዚሁ አጥሪው ጥሩ እኮ ጥሩ እሱን ጥያቄ እንጠይቃለን ትመልስልሽ አሁን ኦኬ እንደዛ ብለሽ ጠይቂያት እሷ ህሊናዋን የሚያውቃትን ነገር ታወራለች ሁለተኛ ነገር ሃይባ እኔ አሁንም ምናልባት አቡ እኔ አሁንም ብያለሁ
እኔ ፌክ አካውንትም የለኝም የጻፍኩበትም የለም የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ። እኔ እየደከመኝ ነው። ስለዚህ ራሄል ራሷ ማናት ፍሬ ራሷ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆነሽ በራሄል አንደኛ ነጃት ነግራት ቢሆንስ? ይሄን ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንክ ዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደውም ራሄል ተቀመጪ ሩሽ አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ከነሱ ጋር ነበርሽ። በእነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንቺ ብለሽኝ ኦኬ ዳውራ ሄደን እንደውለሽ እራስሽ ሪታ እራስሽ ዳውራ ሄደን ለለማን እንደዛ ሆነ። ለምን ዛሬ ትጣሉ ጠብቀሽ ነገርሻለ? አሁን አይደለም ነገርኩት አቡ ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ ያለ ለምን አሁን አይደለም ይሄ ወሬ ተወራው? ኖ ያልሻለ ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሬዋ እኮ እሷ ናት አይደለ? እቺ ልጅ ራሷ ስልካን አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም። በቃ አላረክሽም። በቃ ተረጋጊ ራሄል። ምንም እንደዚህ የሚያበሳጭ ነገር የለም ሀቢባ። የተጣላችሁ ኦኬ ራሷ አሁን እኔ ምን አውቃለሁ? ለመገኘት ነው መባል አይደለም የሚያናደው። ውሃ ጠጪ፣ ተረጋጊ፣ አለቃ። እኔ ራፊና ምን ያደርጋል? ተዘጋ። እሺ ውሃ ጠጪ፣ ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉም ባትጣሉም ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ ምንድን ነው ጓደኝነት? እሺ ገነት ያንቺ ተራ ነው። እንኳን ደህና መጣሽ። አሁን ቆይ ሪች ሚውት አድርጊ። እሺ ቀጥ ገነት። እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናወራለን ብያቸው ነበር። አላስቻላትም ሱሱ እና በምን ልንገርሽ? በቀን መሰለሽ ልጀምሪልን የምንፈልገው ኦልሬዲ ላንቺ መጥቶ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ብትጀምሪልን። ኦኬ ሱሱ ዓርብ ዕለት መጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የት ነሽ? መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? ባምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንም አይቀመጥም። ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዮዋ ቤት ይዛኝ ሄደች። ሴትዮዋ ሁሉም ሄዳሉ፣ እነሱሱ ሄዳሉ፣ ሁሉም ቦታ ሁሉም ሄዳሉ ብላኝ ከዛን ይዛኝ ትሄድና ሴትዮዋ ምን አለችኝ? ልጅ ያላት ድምጿ ጎርጎግ እንትን የሚል የሆነ ለየት ያለ ድምጽ የለም በአረብኛ ጎርናና ድምጽ ወፍራም ድምጽ ማለት ነው። አዎ እና ፀጉር ቤት አላት፣ ልጅ አላት። ብርሽን $5000 ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴትዮዋ። ከዛን እኔ እሷ ይዛኝ ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው? ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ? ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት? ሴትዮዋ የሰጠችኝን ባህር እኔና ራሄል ነን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴትዮዋ እንዴት አወቀች? 5000 ብር እንዳበደርኳት ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው። ወንድ ልጅ ያላት ከነቅጥነቷ ከነምኗ ትነግረኝ። ከዛ ምን ላድርግ እኔ? አሁን ተጀምሯል ጫውታው። ነው ቆይ ልጨርስበት። ከዛ ያንን ነገር ይሄን ነው ይዤ ሄድኩት። ከሷ ጋር ባሏ ነው ይዞ ነው ሄደው። ባህር ውስጥ ነው ውሃ ውስጥ ነው የጣልኩት።
እሷም አብራኝ ነበረች። እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ መተት የተሰራብሽ ማክሸፋውን ውሰጅ አለች ሴትዮዋ። ወስደሽ ባህር ጣይው አለችሽ? ኖ ያዡ ራስሽ ጋር አለችኝ። ኦኬ ወይ ጡትሽ ጋር ወይ በቦርሳሽ ያዥ አለችኝ። ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን እንደዚህ አይነት ነገር እኔ አላመልክም አላምንበትም አልኳት። ስለዚህ ባህር እጄ ነው የምጥለው ብዬ እሷም ባሏም ነበሩ ሄደን ባህር ውስጥ ጣለን። ይሄን ነገር ማለት ነው። ገባሽ አይደለ? ስለማዘጋቱ ስለማሃሏ ስለምን ምን እራሷ ናት የምትኮተኩተኝ የነበረው ውዴ። ገባሽ አይደለ? እንጂ የሱሱን ሱቅ እኔ ፖሊስ አውቃለሁ ባለስልጣን አውቃለሁ የሱሱን ሱቅ ላዘጋባት ነው ስትይ እንደውም ምን አሉኝ እንደዚህ ስትለኝ ማለት ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ። ገባሽ አይደለ? እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች? ፍሬ ነበረች። ፍሬ ትንገርሽ እኔ ብዙም ሞሬ እንትን አልልም። አይ ቅድም ሪች ሱቄ እንድታዘጋብኝ ብላ ሱሱ ፖሊስ ልካብኛለች ሱቄ ድረስ ብላ ሪች የዛሬ አዲስ ነገር የለም። እንግዲህ ሁሉም ነገር እየተካደ ነው። እኔም ያልኩትን አልብያለሁ። ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ ዓመት ነው። ያው የዛሬ ዓመት ረመዳኑንማ ነግራናለች። ሪች ራሷን ነበረን ሁላችንም ፒስ ነበረን። ማንም ተናግሬያለሁ። እኔም እሱ ገነት እሱን እኮ የፖሊሱን እኮ ነው ተናግሬያለሁ። ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር። ትዝ ይልሻል ነጃት ቤት ይሄን ተናግሬያለሁ። ሀቡዬ አሁን ጫውታ ወሬ ከመጣ እሱን ተናግሬ ይሄን እኔ ለምንም ጊዜ የለኝም። እኔ እነሱን ሲሱን እያለቀሰች ስለከበደችኝ ነው እንጂ እንደውም ጾም ሲያልፍ ሴትዮዋ ጋር ሀቢባ መሄድ ይቻላል። አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደች እና ሴትዮዋ አንዲት ቀጭን ቀይ ሴት ማን እንደሆነ ይታወቃል። ጠንቋዩ ወንድ አጉራ እንትን ምንድነው ወንድ ልጅ ያላት እንደሚሄድ እኔ ገና ቲክቶክ ላይ ሰው ይታወቃል። የቤሩት ህዝብ ያቆያል። ቴም ተያይዘን ነው እንጂ ወንድ ልጅ ያላት ድምጿ ጎርናና የሆነች ሴት ያበደርሻትን $5,000 አሁን ሀቢባ ጉድ አፈነዳ ነው ላውራ ነው። በቃ አሁን ጨርሻ ገኒ